ሲጀመር ሰው እንደዛ መሆን የለብንም። ማርያምን እንደዛ መሆን የለብንም። አባት አመጣለህ ብሎ እንዲገፍቶ እንደሄደው እንደዛ ነው ማሳየት። ከኔ ቤታ ቪዲዮ ቀርጫታለሁ። ማሪ እኔ ማናት ላይ ነው የምደፋብህ። ይኸውልህ ልጅቷ ባል እያላት ሌላ ባል አገባች እና የልብን አድርግ ናና ቪዲዮ ቅረጽ እንዲረቅሃለሁ ነው ማለት። የልጆቹን እናት እዛ ደረጃ ቁጭ ብሎ አደባባይ ላይ ወጥቶ መስመር በቃ የሆነ ሊሚት ሊኖር ይገባል። ሰው ገጭታ እኮ ነበረ። ከዛም እሷ አላስታመመች። ልክ ልጇን ልታቅፍ ብድግ ስታረጋት እባቡ ቢነክሳት ማንንም ሰው ማመን የለባችሁም። ህይወታችሁ ላይ ምግብ አትሰራም፣ ወጥ አትሰራም፣ ምግብ ትደፋለች። ምክንያቱም ብዙ ሰው በቃ አስመሳይ ነው። ጥቂት ባልኩ ሰዓት ካልመጣ ካፈራ ባብላቢ በ11ኛው ቀን መሞቷን ለማረጋገጥ ቦታው ላይ ይመጣል። 12 ሰው ገላ። ሰላም ቤተሰቦች እንዴት ናችሁልኝ? ዛሬም በአነጋጋሪ ጉዳዮች ተመልሰን መጥተናል። ጃኒ ገብሩ የብዙ ሰዎችን እንግዲህ ትኩረትን ስባለች በዚህ ሰዓት። ማለትም በባለፈው በላይቭ ስርጭቷ በተናገረችው የፈለገ ቢሆን ለወንዶች ራሳችሁን ያን ያላሳልፋችሁ አትስጡ ባለችው ጉዳይ ላይ ብዙ ሰዎች ለምንድን ነው አዶናይ የበደላት ነገር ካለ በቀጥታ ለሱ መልእክት ማታስቀምጠው ብሎ እንግዲህ እያወሩ ይገኛሉ። ጃኒም ያለችውን ነገር ከሰማችሁት ደግሞ በእርግጥ እንደዛ የሚያስብል ይመስላል። ልክ እንደዛውም ቤታዩ በላይቭ ስርጭቷ ላይ በገባችበት ሰዓት እንግዲህ ብዙ ዛቻዎችም ሲቀርቡባት የሰጠችው ምላሽ ደግሞ ብዙዎችን እያነጋገረ ይገኛል። ዛሬ እንግዲህ በዋነኝነት የምንወያይባቸው ርዕሶች እነዚህ ይመስላሉ። ቪዲዮን ከመጀመራችሁ በፊት ላይክ እና ከእናንተ የሚጠበቀው ይህን ቪዲዮ እስከ መጨረሻው ብቻ መመልከት ነው። ወደ ቪዲዮ ና ማንም የለም ሲስተር እና እኔ ነን። ቤታዩ በጣም ከባድ ዛቻ ላይ በስማም በባለፈው በጣም ብዙ ዛቻዎች ነው በኮሜንቶች እንግዲህ ስታስተናግድ የነበረው እና እንደምትሄድ ናና የልብን አድርግ ናና ቪዲዮ ቅረጽ እንዲረቅጣለው ነው ማለት ና ለካካም የሰው ልጅ አንዴ ነው የሚኖረው፣ አንዴ ነው የሚሞተው። ፈርቼ ከምሞት ደፍሬ በሞት ይሻለኛል። አትሊስት እንኳን ስትሞቱና ወይ ስትቀረጹ በድፍረት አቤት ድፍረት አይታችኋል አይደል? ወርቁ አይተነው ቡካቤት ተቀረጸ ብለውት እንዴት ደረቱን ነፍቶ ባለ ነው ምን አባት አመጣለህ ብሎ እንዲገፍቶ እንደሄደው እንደዛ ነው ማሳየት። ከኔ ቤታ እመቤቴ ለመሮጥ ነው አልኩ እኮ እኔ ልሩጥና ልታይ ምንም እኮ ጭቅጭቅ ቅረጸኝና አዋርደኝ አሳይሃለሁ ነው ምልክ አሳይሃለሁ። ማርያምን እኔ አንድ ነፍስ ነው ያለኝ። ወንድ ነው ያሳደገኝ። በሴት እጅ አይደለም በወንድ እጅ ነው በአባቴ እጅ ነው ያደጉት። ና ሞክረኝ የቱ ጋር እንዳለው እነግራለሁ። ሉሉ ለምን ታውቁታላችሁ? እዛ ጋር ቁጭ ብዬ እየጠበቁ ነው። ኑ አንዳችሁ እየቀረጻችሁ አንዳችሁ እያስፈራራችሁ ሞክሩ። ቅዘና እንዴት ነው? በጣም ብዙ ሰዎች በጃኒ ኬዝ ማለት ነው ስለ ራሷ ነው ማውራት የፈለገችው። ካሁን ድረስ ብላ የማታውቀውን ነገር ለምን አሁን አለች እያሉ ነውና እስኪ ይሄን ቪዲዮ ተመልከቱት። እንደ ራስ መውደድ ታውቃላችሁ? እንደ ራስ መውደድ እና እንደዛ አይወደድም ሲጀመር ሰው እንደዛ መሆን የለብንም። ማርያምን እንደዛ መሆን የለብንም። መስመር በቃ የሆነ ሊሚት ሊኖር ይገባል። ማንንም ሰው ማመን የለባችሁም። ህይወታችሁ ላይ ስትወዱም በስነ ስርዓት በትንሹ መሆን አለበት። ገባችሁ? ላይክ እንዴት ነው አሁን ሙጭጭ ስትሉ ደስ አይልም በቃ። ምክንያቱም ብዙ ሰው በቃ አስመሳይ ነው። እንደኔ ንጹህ ልብ ቢሆኑ ኦኬ ደስ ይላል። ግን እኔ ደግሞ በንጹህ ልብ ስለሆነ የቀረብኩኝ ያ ማለት ደግሞ ምን ይባላል? ዲፕ ይባላል። ዲፕ መውደድ፣ በትንሹ መውደድ፣ ሰው በስሱ መውደድ። ገባችሁ? አዎ ባይ ዘ ዌይ ልጅቷ ምን ትላላችሁ? የእናንተን ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። ሰሞኑን እንግዲህ አንድ ባልና ሚስት እንግዲህ በሆነ ኬስ ተጣልተዋል። ይሄ ጉዳይ ደግሞ በጣም ብዙዎችን እያነጋገረና እና ዮኒ ማኛም በቦታው ነው እንደ ሽማግሌ ማለት ነው ለማስታረቅ ሞክሮ ነበረ። ግን እስኪ ተመልከቱት። ሊያሾም ሀሳብና አስተያየቷን ሰጣበታለች። ችግር ታውቃለች። የእናንተን ደግሞ ኮሜንት ላይ በደንብ ታውቃለች። ምክንያቱም ቲክቶክ ላይ ነበረች፣ አወራር ትችላለች። አዎ ሶሻል ሚዲያ ላይ ነበረች። ትክክል የነበረች ልጅ ናት። ግን ደግሞ ጋይስ በዛ ደረጃ እሱን በጣም የልጆቹን እናት በዛ ደረጃ ቁጭ ብሎ አደባባይ ላይ ወጥቶ ሰው ገጭታ እኮ ነበረ። ከዛም እሷ አላስታመመችም። ፐርሰናሊ የሆነ ነገሩን አላወራችም። ሚስት የቤታቸውን ጸብ፣ የቤታቸውን ችግር፣ ስለ ቤታቸው ጭራሽ ልጁን እንኳን ስታስገባ እንደ እናት ልጁ እንግዲህ እያለ ያለው እየመሰከረባት ነው ለአባቱ ነው። እኔም አንደርስታንድ አደርገዋለሁ። ልጁ ምንም ጥፋት የለበትም። ሲጀመር ልጁ ምንም ጥፋት የለበትም። ያገሬ ልጆች ምንም አይነት ጥፋት የለበትም። ከአባቱ ጋር ነው የሚኖረው። በል የተባለውን ነው የሚለው። እናቱን ጠልቶ አይደለም። የሚገባት እናት እሷ ታውቋለች። አብረው ከልጇ ጋር ያሳለፈችበትን ጊዜያቶች በአጠቃላይ ለምን አለይም ብላ እናት አትቀየምም። ለተመልካች ሊያስደነግጥ ይችላል። እንዴ ባለጌ ምን አይነት ልጅ ነው ምናምን ትላላችሁ። ይሄን ደግሞ የምታውቁት እናንተ እናት ስትሆኑ ብቻ አይደለም። ይሄን በእንደዚህ አይነት ወይ ያለፋችሁ ሰዎች ትረዱታላችሁ። ልጁ ለምን እንደዚህ እንዳለ አደባባይ ላይ እናትየዋን እንደዛ ሲል እኔ በጣም ያሳዘነኝ ልጁ
በጣም ያሳዝነኝ፣ በጣም ነው አንጀቴን ይበላኝ። እና የእናትየዋ ደግሞ ለልጇ የምትከላከልለት ነገር ልጄን ምንም አትበሉት፣ ልጄን እንዳትናገሩብኝ፣ ልጄን እንደዚህ እያለች ለልጇ የምትሰጠው ነገር በቃ ምን ብዬ ልንገራችሁ ጋይስ፣ በጣም ነው የምታሳዝነው፣ በጣም ማለት ነው። ከዛም እሱ ሲጠየቅ ምንድን ነው ምክንያትህ ምናምን ሲባል ምግብ አትሰራም፣ ወጥ አትሰራም፣ ምግብ ትደፋለች፣ በቪዲዮ ቀርጫታለሁ ማሪ፣ እኔ ማናት ላይ ነው የምደፋብቅ። ቤት ተከፍቶ ቢቆጠርማ ስንቴ ደፍቻለሁ እዚህ ቤት ዶሮ ወጥና ቀይ ወጥ። አባቴ ምን ይገርማል እናንተ ዶሮ ወጥና ምናምን እኮ አይደለም ብዙ ነገር ታስደፋላችሁ እኮ እንዴ ጋይስ። እኔ በጣም ይገርመኝ ነገር፣ በጣም ያስቀኝ ነገር ልንገራችሁ ቤተሰብ። ወጥ ደፍታ ነበር፣ እንጀራ ደፍታ ነበር ማሪ። አንተ እንድትበላ ወጥ አንተክትኬ ሰርቼ ጠብቄ ባልኩ ሰዓት ካልመጣ ካፈራ ባብላ ብያደም ግልብጥ ያረኩበት ነፍቀን አለን ይራሱ። ይሄ የሁሉ ሚስት ወይ ይጅላል፣ ይሄ ሁሉ ሚስት ታሪክ እኮ ነው። ሁላችንም እናረጋለን። ወጡን የምንደፋው ግን ጥጋብ ነው ኑሮብን አይደለም። ጥግብ እስክንል ድረስ አቃጥላችሁን ነው። ጥግብ እስክንል ድረስ አንተክትካችሁን ነው። ድፍት ቅጥል ብር አርጋችሁን ነው ያንን ወጥ የምንደፋው እንጂ ወጥ መድፋት ከብልግናም ጋር ከፐርሰናሊ ነገር ጋር ማታድርጉት። አንተ ወጡን ለመድፋቷ ምክንያቱ አንተ ለኬባ እሺ ሂጂና ብርቱካን አቁሚና። ይሄንን ነው እኔ በደንብ አንደርስታንድ ማድረገው። ይሄንን ነው ወጥ ዳፍታ ነበር 12 ሰው ገልብጣ 12 ሰው ገላ 12 ሰው እንደዚህ አድርጋ እንደዚህ ሆኖ እንደዚህ ብሎ እንደዚህ ሰርቶ እንደዚህ አድርጎ እንደዚህ ብላ እንደዚህ ሆኖ በዚህ ገብቶ ምናምን ስለሷ ህዝብን የሚያስጠላት ህዝብ የሚሰድባትን ህዝብ እንዲናገራት ምናምን የሚያደርገው ነገር ነው። እንደዚህ ማድረጓ እሱ በዛ ደረጃ እሷን ለማዋረድ ሲመጣ እሷ የመለሰችበት መልስ ልጇ መሀል ጣልቃ አስገብቶ በሰዎች ዘንድ ሊያስጠላባት ሲል ለልጇ የተከላከለችው አከላከል እቤት ውስጥ ምን ያህል ብዙ ነገር ሸፍኖ እንደሚኖር ታውቁታላችሁ። ሲቀጥል ለእኛ ግልጽ ያልሆነን እሷ የደበቀችለትም ነገር ይኖራል። የጊዜ ጉዳይ ነው እንግዲህ። ጊፍተር ነው እንትን ነውም እየተባለ ሚዲያ ላይ ጭምጭምታ ተወርቷል። እንግዲህ ወደፊት የምንሰማውና የምናየው ነገር ይሆናል። እንደው ባይሆን ጥሩ ነው፣ ከሆነ ደግሞ እናያለን። የሰው ጅብ ብለን የሰራነው እናንተን ሀሳብና አስተያየት ኮመንት ላይ አስቀምጡበት። እስካሁን ድረስ ደግሞ ይህን ቪዲዮ ላይክ ካላደረጋችሁ ላይክ ማድረጋችሁን ቀጥሉ ማለት ነው። እስኪ እዚህ ጋር ደግሞ የተባለውን ነገር ስሙና እስኪ ሀሳብና አስተያየት እንሰጥበታለን። ቪዲዮ ላይ ይኸው ምስክሩ መጥቶ ኮመንት ጻፈ። ዛሬ ደግሞ እባብ ሰው ይጠቅሰዋል። ታውቃለህ ያጋጠመኝ ልንገርህ። ይኸው ልጅቷ ባል እያላት ሌላ ባል አገባች። ሌላ ባል ታገባለህና እባቡ የወለች ልጅ ሚስቴ ነበረች የዛኔ። እንደውም የእሷን ልጅ እቺ ልጅ ታጠባላት ነበር እባብ ከነከሳት በኋላ። ታሪኩ እንዴት እንደሆነ ልንገርህ። ይኸውልህ ኤረርጎታ ይባላል ሀገሩ። እዛ ሀገር ላይ ሆነን ውብሸት የሚባል ጓደኛ አለ፣ ሆደን የምትባል ልጅ ያገባል። ልጅቷ ግን ባል አላት፣ ጅቡቲ ነው የሚኖረው፣ ባል አላት። ምን እንዳስነካት አላውቅም፣ ብቻ እርጉዙ መሆኗ ሽንት ቤት ስትሄድ ታየዋለች እባቡ። ቤትም ስትተኛ ታየዋለች እባቡ። ከዛስ አንድ ትልቅ ሰው ስታናግር አሁን ያገባሽው ባል ጋር ጠፍተሽ ሂጂ አለበለዚያ ይገልሻል፣ ይሄ አሰርቶብሽ ይሆናል ያኛው ባልሽ ምናምን ትባልና እኛ ጋር ትመጣለች። የት ከኤረር ቦታ እኔ ዛኔ ይሄ ምድር ባቡር የምታየው እዚህ ነበር የምሰራው። የት ትመጣለች? አፍደም። ከኤረር አፍደም ስንት ነው? 40 ኪሎ ሜትር ነው። ሜዳ ላይ ነው ካምፓችን። እዛ ትመጣልህና ልጇን ታስተኛለች። የት ቤት ሸራ ነገር አለንና እባብ ስለሚበዛ ቦታ ላይ እባብ እንዳይተናኮለን ሊድ ረጭበት ነበር። ዝም ብለና ካፈሩ ጋር እንለውሰው ነበር። ውጪ በረንዳ ምናምን ስለምንተኛ ያው ስትነሳ በዚህ ስር ታገኛለህ። በዛ ጋር ሙቀት ደብሮት መጥቶ ስር ይገባል ማለት ነው። የእሷ ግን አውጀምጀም የተሰራበት ነው። ልክ ልጇን ልታቅፍ ብድግ ስታረጋት እባቡ ቢነክሳት እያለች መጣች። ምንድነው እባብ ነከሽ? ከዛ ይዛኔ አምቡላንስ ነበር ምግብ ከመልካ ይዞልን የሚመጣ። እሱን አምቡላንስ አስነስቼ እኔ ወደ ሜሶ ቀደድ አደረጉላት። ከዛ በባህሉ ምን ይባላል ጋይስ? እዚህ ጋር ነው የሚያስፈራው ነገር የሚጀምረው። በባህሉ ምን ይባላል? በነከሳት በ11ኛው ቀን መሞቷን ለማረጋገጥ ቦታው ላይ ይመጣል ይባላል በባህሉ። እንጨት ተሰራ፣ እንዲባላ አልጋ ነገር ተሰራ። እዛ ላይ እሷ እንድትተኛ ተደረገ። በ11ኛው ቀን ዙሪያ ከበን እየቃምን እየጠበቅ ነው። አልመጣም እባቡ። አንተ
የዛን ቀን ገደል ነው። ቆዳው ታየ ምናምን መድኃኒት በሱ ተሰራላት። ይሄ ምንድን ነው? እባብ ሰው ይጠቀሳል ለማለት ያክል ነው። በተረፈ በረሃ ላይ ሲሄድ ኮብላዮች ምናምን የሀገር የሞተ ኮብላይ ስር ምናምን ማት ጊዜ አይቻካሉ። ኖርማሊ ቅዝቃዜ ፈልጎ ማለት ነው። ገብቶሃል? እና እቺ ሚስቴ የዛኔ የእሷን ልጅ ጡት እያጠባቻት ወላሂ ቆየች። አሁን የለችም። ያው እንትን ነው ሚስቴ ስለ እሷም ልጅ እያላት ነው ማለት ነቢያችን ረሱል ሰለላሁ ዐለይሂ ወሰለም የወለደች ሴትዮ ችግር ላይ ወድቃ እሷን ማግባት ሱና ነው ብለዋል። እኔ ለዛ ነው ያገባዋል። ከነ ልጇ ነው ያገባዋት። እኔ የሁለት ወር ልጅ ነበራት። ደረቅ እስክትል 8 ወር ነው 9 ወር እስኪሞላት ነው ሚስት ሆነች። ከዛ በኑሮ አጋጣሚ ከሰርን፣ ተለያየን። ስላዳመጣችሁኝ አመሰግናለሁ። ይህ ሰውዬ ይህን ሰሞን እያወራ ያለው ነገር ትንሽ ለብዙ ሰዎች ትንሽ ከበድ ያለ ነገር ሆኗል። እስኪ ቤተሰቦች የእናንተን ሀሳብና አስተያየት ኮመንት ላይ አስቀምጡልኝ። ቤተሰብ የዛሬው ቪዲዮ ይሄንን ይመስል ነበረ። በቪዲዮ ላይ ያላችሁን ሀሳብና አስተያየት ኮመንት ላይ አስቀምጡልኝ። በሚቀጥለው በአነጋጋሪ ቪዲዮ እስክንገናኝ ድረስ